ሰው ወንጀሉን በቪዲዮ ይቀርጻል። ኢትዮጵያ ውስጥ በጣም ተወዳጅ፣ ታዋቂ፣ ፖፑላር፣ ዝነኛ፣ ባለሀብት፣ የልጆች አባት፣ ባለትዳር እሱ ይሄን ሰዓትና 12 ሰዓት ደሞ ፈሶ እንኳን በጣሬዛ እንደዚህ ተይዛ ሄዳ የወለደች እናት እንኳን እንዳንቺ አላቀራራች። ባታም ጠንጋራ ዱባይ ጠንጋራ አለ አንድ ወልደ ጊዮርጊስ የሚባል ያቺ ደግሞ ሴት ደፋሪ ያለች ኢትዮጵያ ላይ ሴት እኔ ሕፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበር። ባለትዳር ነኝ፣ የአንድ ልጅ እናት፣ ከባለቤቴ ጋር በሰላም እየኖርን ነው። ለባለቤቴ የውጪ የትምህርት እድል የመጣለት አንደኛ፣ ሁለተኛ ደግሞ ሴፍዬ ሴፍነት ሴፈራ። ሰላም ሰላም ውዶቼ፣ ዛሬም በአዲስ ቪዲዮ መጥቻለሁ። በጣም የሚያስደነግጥ ነው ነገር ነው የምንሰማውና አብረን እንከታተል። ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። በየቀኑ የምለቀው ቪዲዮ እንዲደርሳችሁ ሰብስክራይብ ማድረግ አይርሱ። ወደ ቪዲዮ። ኢትዮጵያ ውስጥ በጣም ተወዳጅ፣ ታዋቂ፣ ፖፑላር፣ ዝነኛ፣ ባለሀብት፣ የልጆች አባት፣ ባለትዳር እሱ ይሄን ያደርጋል ብላችሁ ከማትገምቱት ሰው ጋር ነው የፍቅር ግንኙነት ውስጥ የገባሁት። እንግዲህ ከዚህ ሰው ጋር የፍቅር ቄጤማዬን እየቀነጣጠስኩ ነው። በአጋጣሚ በመሀላችን በተከሰተ አለመግባባት የፍቅር ግንኙነታችን የተቋረጠው። እንግዲህ በዚህም አላበቃው፣ ታናሽ ወንድሙን ደግሞ ዴት ማድረግ ጀምሬያለሁ ትለናለች የዛሬ ባለታሪካችን። ማንነቱን ለማወቅ ግን አልጓጓችሁ? ማን ይሆን? እንግዲህ እህታችን ማንነቱን አልነገረችኝም። ይሄኔ እንግዲህ ለማወቅ አፋችሁን አብላችሁ እየጠበቃችሁ ነው። ብትነግረኝም አልናገርም። ኤቨር ኔቨር። ሚስጥር ነው። እንግዲህ እህታችን ምናለች? ከሱ ጋር የፍቅር ግንኙነቴ ሲቋረጥ ወንድሙን ደግሞ ዴት ማድረግ ጀመርኩ። እሱም ታዋቂ ተወዳጅ ነው፣ ባለትዳር ነው፣ የልጅ አባት ነው አለች። እና ይሄ ሰው ሚስቱን አስተኝቶ ቶይሌት እየገባ እርቃን ፎቶ ይልክልኛል። እንግዲህ ወንዶች ቶይሌት ሄደው ቅልጥ ካሉ፣ ሻወር ገብተው ቅልጥ ካሉ፣ መኪናቸውን ግቢ አስገብተው ደግሞ ግቢ ውስጥ መኪና ውስጥ ቁጭ ካሉ ነገር አለ። ያሳዝናል። እና እንግዲህ የሆነ ሆኖ ከዚህ ከልጅ ጋር ፍቅር ውስጥ ገብቻለሁ። አንድ ልቤ ተይው ለሚስቱ በኋላ ቢለያዩ እንኳን ምክንያት አትሁኝ ይለኛል አለች። አንድ ልቤ ደግሞ ይሄንን ሰው ይሄንን ታዋቂውን የዚህ ልጅ ታላቅ ወንድም ለማስቀናት ወይንም ለመበቀል ግንኙነቴን ልቀጥልላለሁ። በዚህ ሁለት ሀሳብ ውስጥ ነኝ ያለሁት። ወንድ ልጅ ከኔ ውጭ አይሄድም ማለት ቆሞ አይሸናም እንደማለት ነው ብላ ነው አጠር መጠን አድርጋ የጻፈችልኝ። የሚገርማችሁ አሁን ነው መኝታዬ ላይ ሆኜ የጻፈችልኝ። ታሪኩ ኢንትረስቲንግ ስለሆነና እኔም የወሬ ጥማቴን ለማስታገስ ነው ቪዲዮን ለመስራት የተገደድኩት። እንግዲህ እህታችን ምናለች? የምኖረው አሜሪካን ሀገር ነው፣ እድሜ 40 ነው፣ የልጆች እናት ነኝ። እንግዲህ ከትዳር አጋሪ ጋር ባለመግባባት ድንገት ትዳር ይፈረሳለች። ደግሜ ለማግባት ሙከራ አድርጌ ነበረ። ትዳር ውስጥ ሆኜ ተከብሬ ለመኖር ሙከራ አድርጌ ነበረ። ነገር ግን ውሸታምና ቺት የሚያረግ ሰው ብቻ ነው የሚያጋጥመኝ። እንግዲህ ሰው ነኝ፣ ስሜት አለኝ እና አልፎ አልፎ ወጣ እያልኩ ኢንጆይ ያደርጋለሁ። አጋጣሚ ስራዬ ከባለ ሀብትና ከባለስልጣን ጋር ያገናኘኛል። ለዚሁ አጋጣሚ ነው እንግዲህ ከነኚህ ታዋቂ ሰዎች ጋር ፍቅር ውስጥ ልገባ የቻልኩት ብላ ነው አጠር መጠን አድርጋ የጻፈችልኝ። ያሳዝናል። እኔ አንዳንዴ ወንዶች ፖሎጎሚስት ትሆኑ እንዴ? ፖሎጎሚ ከአንድ በላይ ማግባት ማለት ነው ኦፊሻሊ፣ ልክ እንደ ሙስሊሞች። እነሱ ያው ማስተዳደር ከቻሉ ብዙ ያገባሉ አይደል? ከአራት በላይ አራት ወይ እንደሱ ትሆኑ እንዴ? የኃጢአት ሁሉ ኃጢአት። ታዲያ ምን ይሻላል? ሰው የሚቀናባት ቆንጆ ሚስት ቁጭ አርጋችሁ እናንተ ጉድ ማለት አላቆማችሁም። ምን ይሻላል? በእውነት ያው ፖሎጎሚ ታውቃላችሁ፣ ከትዳር አጋራችሁ ውጪ ኦፊሻል የሆነ ትዳር መመስረት ማለት ነው። ከአቅም በላይ ከሆነ ምን ይደረግ? ይህን ዝሙት እየሰራችሁ እግዚአብሔርንም አስቀይማችሁ ትዳራችሁንም በድላችሁ እናንተም እንግዲህ መቼም ካረጋችሁት በኋላ ጸጸቱን አትችሉትም። ኢትስ ኦብቪየስ። አንዳንዴ እንደዚህ ያስባለሁ በእውነት። እና እህታችን እንግዲህ ለማግባት ሙከራ አድርጌያለሁ፣ አልተሳካልኝም፣ ወጥቼ ኢንጆይ ያደርጋለሁ እያልሽ ነው።
እግዚአብሔር አምላክ የራስሽ የሆነ ትዳር ይስጥሽ። ሌላም መክርሽ ደግሞ ፕሊዝ እንዳንቺ የፈታ ሰው አንዳንድ ጊዜ ወንዶችን ብቻ እንወቅሳለን። እንደዚህ ባለ ትዳር ወንዶችም ጋር ኢንጆይ ማድረግ የምትወዱ ሴቶች አላችሁ። እባክሽን እህታችን እባካችሁ ለሁላችሁም ነው የምለው ከባለ ትዳር ላይ ዞር በሉ። ለትዳሩና ለሚስቱ ለልጆቹ ልቀቁት። እሱን ስንት ሌጣ አለ እንደናንተ የፈታ ለፈቶች ከሆናችሁ ከነሱ ጋር ኢንጆይ አድርጉ። ኃጢአት እየሰራችሁ ትዳር እየበተናችሁ እናንተ በምትበትኑት ትዳር ስንት ሕፃን ነው ሰፈር የሚያደርገው ወደ ጎዳና የሚወጣው። ስለዚህ ለእህታችን እግዚአብሔር አምላክ የራስ የምትዩ ትዳር ይስጥሽ። እንደገና ከባለ ትዳር ላይ ፕሊዝ እጅሽን አንሺ ለማለት ወዳለው። እጅሽን አንሺ ኔሴንስ በቃ ከባለ ትዳር ጋር አትሁኝ፣ መጥፎ ነው፣ ኃጢአት ነው ለማለት ወዳለው። ውድድ ነው ማረጋችሁ ባይ። አንደኛ ሁለተኛ ደግሞ ሴፍሺያ ሴፍዬ ሴፍነት ሴፈራ እያለች እንደዚህ ልታወራው ሄዳ ኢቢኤስ ለምን ትቀሷል? እንግዲህ ይሄ ፕሮግራም የተላለፈው ሴፉ ኢቢኤስ ላይ ነው፣ እዚሁ ላይ ነው። ያው እንደዚህ የእሁድ ፕሮግራም ላይ የለም ቀንጠብ ሰዎች ከሚልኩላቸው ቪዲዮ ላይ ሪአክሽን ያደርጋሉ። ያን ላይ ደግሞ ድርሹ ነው ድራሹ አይጥፋና እሷ ነች ሪአክሽን ያደረገችው። ራይት ትኩረት የማትፈልጊ ከሆነ ደውል ሴፉ እንደዚህ ነው አቲ ካሳሳቸው የሚለውንም ትኩረት ባትፈልጊው ነው እናቴ ትሙት። ትኩረት ብቻ ለማለት ኩታራ ነገር ትፈልጊያለሽ። ባይዘው እግዚአብሔር ኮታታም ነገርሽ you need ኮተት ጋይስ። ቲክቶክ ላይ እኔ ያወቁሽ አላወቁሽ ምን አደርግልሻለሁ? ምንም ማትሰሪበት ለቢዝነስ ማታጠቀሚበት ምናምን ኮን ፎር ዋት ኮተታ ነው። ግን የዛች የምስኪን ልጅ ሐቋን እግዚአብሔር ሲያወጣው አያችሁ። ሰው ወንጀሉን በቪዲዮ ይቀርጻል። ወንጀሉን በቪዲዮ ይቀርጻል። ሰው ወንጀል እየሰራ ራሱን በቪዲዮ ይቀርጻል። ይሄ የእግዚአብሔር ተአምር ነው። እግዚአብሔር ተአምር ሲያሳይ እግዚአብሔር ያቺን ምስኪን ምን ሲያደርግ ሐቋን እንዲወጣላት እግዚአብሔር ስለፈለገ እግዚአብሔር ስለወደደ እንደዛ ስትቀጠቀጥ ሲያይ እግዚአብሔር ስለወደደ በጣም ጠንጋራ ዱባይ ጠንጋራ አለ አንድ ወልደ ጊዮርጊስ የሚባል ያቺ ደግሞ በተፈጥሮ አትሳደብ። በተፈጥሮ ነው የምሰድበው። ጠንጋራ ስለሆነ ጠንጋራ ነው። የደርሶብን አንተ ምን አባታቸው የእሱ አለቅላቂዎች እየመጡ ፎቶ እያቀናበሩ የቤታ ዳይፐር የቤታ እንትን ምናምን ይላሉ። ሽንታሮች እኔ እንደምገዛችሁ እንዳለ እዛ አካባቢ ተሰበሰባችሁ ታላችኋል። እኔ ራሴ ረግጣችኋለሁ። ቁጭ አድርጌ እንድትሰግዱልኝ አደርጋለሁ። ከፈለኩ መሳደብ ስለሚያስጠላ ነው። አትሰዳደሩ። ሌላም ሰው እንዲሳደብ ስለማልፈልግ ነው። ትሸናላችሁ እንዴ? ደግሞ ጭራሽ ይሆናል አንድ ፋኖ አበራ የሚባል ሼር ያደርግልኛል አቀናብረናል ብሎ አተላ የወንድ ርካሽ ነው አንተ። ዋና ሄለን እንዴት ነሽ? ሰላም ነው? ዛሬ ቅድም መኪና ውስጥ ነበርሽ? ያ የሆነ ነርቶ የሚያመጣኝ ልጅ ነበር። ለምን ሁለት ቢራ ጠጥቼ ነበር መኪና ውስጥ እሱን ተማመኝና እሱ ወደ ሌላ ከተማ ስለሚሄድ ለሱ ስል መጣሁ። ከዛን ስመጣ ልጄ ደግሞ ፒዛ ጋበዘኝና ቁጭ እና ቢራ እየጠጣሽ ነው? ያ ከቢራ በስተቀርማ ዊስኪ ያለካት እድሜ ላንተ አቃጥለ አዙራ አምቡላንስ ላይ ጣልክ። እኔ እንኳን ጥቻለሁ፣ መጠጥቻለሁ። ውሃ ነው የምጠጣው። ይሻላል ያ ስራም ስላለን አይና ትንሽ ረገጥ መልእክት ነው። እኔ እናንተ ችክ ብዬ መሰዳደብ አልፈልግም። አትንኩኝ፣ ስትነኩኝ ደግሞ አላልፋችሁም። ግን እኮ ቤታ ምን አስተያየት እንደሰጠች ባላውቅም ያደረገችው ነገር ግን ስህተት ነው። እንደ ሰው ዝም ብለን ገባ። ምን አገባኝ ታዲያ? እኔ ከቤታ ጋር ቤታ ነው አስተያየት ሰጠህበት ነው ወይስ ለምንድን ነው አንተን ያቀናበሩ? ይቅርታ ትበል ምናምን ቤታ እያልኩ አይደለም፣ ግን የለም
አሁን ቤታን በምንጠብቃት መንገድ ያ ነገር ማድረጓ ልክ አይደለም። ለራሷ አይ ቲንክ ስታስበው ልክ እንዳልሆነች ይገባታል። ሌሎቹ አፍላፊ የሚናገሩትን ለነሱ ትመልስ፣ ግን ቤዚክ እሱ ያደረገችው ነገር ልክ አልነበረች። ኦኬ አንቺ እኔ አንድ ጥያቄ ልጠይቅሽ። እኔ ስለ ቤታ ያገባኝ ራሷን ችላ ትንቀሳቀሳለች። እኔም ራሴን እዚህ ጀስት እንደምንተዋወቀው ጓደኛ ትሆኛለሽ ሰው። ኦኬ እና አንቺ አንድ ጥያቄ ልጠይቅሽ። ሰው ባሳየው በፊቱ ካራክተር ነው ወይስ ኃጢአተኛ የሚባለው ወይስ ደግሞ የዛን ሁሉ ህዝብ ገንዘብ የበላው የትኛው ነው ሚዛን ላይ የምታስቀምጪው? ምን አለ መሰለ ጃፒ፣ ሁሉም እንደ ጥፋቱ ነው መቀጣት ያለበት። የእንትና ኃጢአት ስለሚበዛ የአንደኛው ይደፋፈን ማለት ልክ አይደለም። ገብቷል? የማንም እኮ አይደፋፈን። እሱ ላደረገው እንትን ይጠየቅበታልም በምድርም ሳይም፣ ግን እሱ ጥፋተኛ ስለሆነ ቤታ አሁን በእንደዚህ ነገር ውስጥ በጣም የወጣች ልጅ ናት ብለን የምንጠብቀው ሌላ ሰው ቢል አይገርምም ነበር። ቤታ ስትል ለምን እንደዛ አለች ማለት አሁን አፍ ላይ መጥቶ ጠንጋራ ምናምን ትላል፣ ግን እሷ ሙሉ ማምጣቷ ብዙ ትቸገራለህ። ገባ እና እዛ ደረጃ ለምን ሄደች ብዬ እኔ ራሱ ቤታ ልክ አይደለሽም ከአይምሮሽ ጋር አውሪ አልኳት። እና እኔ ምን አገባኝ? እሷን አይጠይቋትም እንዴ? ለእኔ ምንድነው እንደዚህ አቀናብሮ ይልክልኛል። አንዴ ሸርሙጣ ልጅ ይኸውልሽ፣ ይሄ ማለት ነው እንደዚህ አቀናብሮ ይልክልኛል ከቤታ ጋር ዳይፐር እየቀየረ እንኳን ምናምን የሚል አስተያየት ሰጥተህ ነበር። አረጋግጫለሁ። ጠንጋራውን አሁንም ጠንጋራ ነው። እኔ አይደለም የፈጠርኩት እግዚአብሔር ደግሞ ተቀልብውን በተፈጥሮ ምልክት ያረኩባቸውን ሰዎች ተጠንቀቁ ብሏል። ስለዚህ ምልክት ተደርጎበታል። እዚህ ሰውዬ ላይ ተጠንቀቁ። ወልደ ጨረስክ እንዴ? ከዚህ በኋላ ነው እንዴ? ኦኬ እንደዛ ከሆነ እንደፈለኩ ይሄ ወንደዛ ነገር እንደዛ ከሆነ ተናዘዝ። የሚሰሩት ስራ እኮ ጸጥ ስትያቸዋል አይደል? በቃ ጸጥ ያለች ቤታ ኦኬ። አሁን ጎበዝ ሆናለች ማለት ጎበዝ ቤታ። ያ ሰው ጥፋተኛ የሚሆን አይሆን እኔ ካጠፋሁኝ የሱ ይብሳል ከምል የራሴን ጥፋት መጀመሪያ ታምንና ሌላ ሰው ደግሞ ላደረገው ነገር ራሱ እንዲጠይቅ እድሉን ሰጠዋል። እዛ አሁን እኔ ፖይንቱ ምን አገባኝ እኔ አሁን ቤታ እኔ በምናገረው አሁን እዚህ ጋር በማወራው ነገር አንቺ ትጠየቂያለሽ እንዴ? ከኔ እንደበት እኮ ነው የሚወጣው። ለምን አብራችሁ ተጫወታችሁ ምናምን ከሆነ ለኛ ስለሆንኩ ነው የበለሳት ደሟ ፈሶ እንኳን በጣሬዛ እንደዚህ ተይዛ ሄዳ የወለደች እናት እንኳን እንዳንቺ አላቀራራች። የሚያዋልዳት አታ ማደንዘዣ አታ ብቻዋን ያለች 2 ቀን ያማጠች እናት እንደገና ተመልሳ የድህነት ማቆስ ልገባ እንደገና ተመልሳ ገንፎና አጥሚት እንኳን የመብለያ የሌላት እናት እንኳን እንዳንቺ እንትን አላለች። ጎዳና ላይ የወለደች እናት እንኳን ሴት ልጅ ከወለደች ሙቀት ያስፈልጋታል፣ ቁርጥማት ያስቸግራታል። ተመልሳ ጎዳና እንኳን ተመልሳ ልትገባ ምታጠባ ወተት እንኳን የሌላት ተመልሳ ወይዛው ማስተሽ የመጠጠች የምትኖር እናት እንኳን እንዳንቺ አልተመጻደቀችም። በጣም ነው ነጠላ ቋጩልኝ ያልሽው፣ በረዶ ቁሉልኝ ያልሽው፣ ሚሪንዳ አፍሉልኝ ሸንቴ ሚሪንዳ ነው ያልሽው፣ እግር ኳስ ሰማይ ላይ ካልተጫወትኩ ያልሽው ናይ ለኮስኩስ ሙሽሙሻ ማለት እነግርሻለሁ በሚገባሽ ቋንቋ። ማነሽ አንቺ? who are you? ማነሽ አንቺ? ምን ስላበረከትሽ ነው ለሀገሩም ለምን ነው? ማነሽ አንቺ? እመብርሃን እንኳን ኢየሱስን ስትወልድ እንዳንቺ አልተመጻደቀች። ናይ ለኮስኩስ ሙሽሙሻ ዛሬ ወልደው የሚለብሱት እንኳን ካልሲ ሳይኖራቸው ቁርጥማት እያንቀጠቀጣቸው የሚተኙት እናቶች እንኳን እንዳንቺ ስለ መውለድ መከራ አልተናገሩ። ገብቶሻል? ይሄ የሚኖር ህይወት እንጂ የሚወራ አይደለም። አንቺ አወራሽ፣ ለፈለፍሽ፣ ጮሽ፣ ቦትራፋ እዚህ መታ ስኳር ድን ይሰጣ ስኳር ጨምሩበት አይነት አክት ትሰራለች እንዴ? ዝም ብለሽ ኑሪ የሰጡሽን ልጅ። ባለ ትዳር ነኝ፣ የአንድ ልጅ እናት። ከባለቤቴ ጋር በሰላም እየኖርን ነው። ለባለቤቴ የውጪ የትምህርት እድል የመጣለት በጣም ተደሰትናለች። እንግዲህ ሄዶ ሰርቶ ወይንም ተምሮ ይመለሳል።
ወይንም ደግሞ እዛው ቀርቶ ከነ ልጄ እኔን ይወስደኛል በሚል በጣም ኤክሳይትድ ሆንኩኝ፣ ተደሰትኳለች። ያው መሄድ አይቀርምና ተነስቶ ሄደ። እኔም ልጄን እንግዲህ በተስፋ እያሳደግኩኝ እያለው ነው። ጉድና ጅራት ከበስተኋላ እንዲሉ ባለቤቴ ለካ የውጭ እድል ብሎ ያለኝ የትዳር እድል ነው። እኔ አሁን ነገሮች ከአቅሜ በላይ እየሆኑብኝ ስለሆነ ስስቅ ፕሊዝ የጻፍሽልኝ ልጅም እንዳትቀየሚ፣ ሌሎቻችሁም በመሀል ስስቅ እባካችሁ እንዳትቀየሙኝ። የውጭ እድል ብሎ ሚስቱን አጅሬ በትዳር ነው ሄደው። እንግዲህ 80 የላትም ወይ ፊርማም የላትም፣ ዘሎ ገብናት ማለት ነው እንጂ መቼም ትዳር እያለው ሌላ ትዳር አይመሰርትም አይደል እንዴ? ወይ ያላገባ አምጣ ይባላል ወይ የሆነ ሰምቲንግ ብዙ ነገር ተጣርቶ ነው ሰው ውጭ የሚሄደው አይደል? ዘሎ ገብናት እርግጠኛ ነኝ። አልጠየኳትም ግን እህታችን ዶክመንት ያለሽ አይመስለኝም። አትቀየሚ፣ ተናድጄ ነው። የሆነ ሆኖ እንግዲህ ትዳር ነው እንጂ ትምህርት የሚባል ነገር የለም ሳጣራ አለች። በኋላ ደውዬ ምን ነው ትዳር አይደለም ወይ ምን ነው ጉድ ሰራኸኝ ስለው ውጪ ለመውጣት ያደረኩት ዘዴ ነው። ከዛ እንደገና እሱ እንዲህ ሲለኝ ሚስትየው ጋር አገባት የተባለችው ጋር ስደውል እናቱ ከባልሽ ጋር ጨርሽ፣ ከሰውየው ጋር ጨርሽ፣ እኔ የሚያገባኝ ነገር የለም እባክሽን፣ የልጅ አባት ነው ህይወቴን አትበጥብጭብኝ እባክሽን ተይልኝ ስላት ከሱ ጋር ጨርሽ አለችኝ አለች። አሁን እሱም በቃ ውጭ ሀገር ለመሄድ ያደረኩት ነው ፕሮሰስ አድርጌ ወስድሻለሁ፣ አሁን ስራ የለኝም፣ ታግሰሽ ቁጭ በይ እዛው ልጅቷን እያሳደግሽ የተወለደውን ልጅ ኦር ልጅቷን እያሳደግሽ እዛው ቁጭ በይ፣ አልታገስም ካልሽ you can decide whatever you want፣ የምትፈልጊውን ዲሳይድ ማድረግ ትችያለሽ። ወንድ በዚህ ልክ እንዲህ መጥገብ ይቅርታ ሶሪ በማለት ፋንታ ከታገሽ ታገሽ፣ ካልታገሽ የራስሽ ጉዳይ። ልጅ አሳቅፎ ትዳሩን በትኖ ሄዶ ከታገሽ ታገሽ፣ ካልታገሽ ወስኜ ራስሽን ውሳኔ ብሎ አለኝ። ምን ይሻለኛል እስቲ ምከሩኝ እያለች ነው እህታችን። ምንድነው የሚባለው? በቃ መታገስ ነው መጠበቅ ነው እንግዲህ። ወደዋለሁ አፈቅረዋለሁ። ይሄ ፍቅርና ይሄ መውደድ ምንም አንኮንዲሽናል እየሆነባችሁ ነው። ምክንያት የለሽ እየሆነባችሁ ነው። ጥሏችሁም ሲሄድ ወደዋለሁ፣ ቺት ሲያደርግ ወደዋለሁ፣ ምን ይሻለኛል? ስለዚህ ካፈቀርሽው ጠብቂው በትዕግስት ብያታለሁ። በእኔ በኩል በእናንተ በኩል የምትሏትን በሏት። ውድድ ነው ማረጋችሁ ባይ። ሴት ደፋሪ ያለች ኢትዮጵያ ላይ ሴት እኔ ሕፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበረ። ይሄንን በዓለም ፊት ነው የምናገረው። ይሄንን ጆርዲ ጻፊው፣ ስለ እሷ ሴትዮ ተናገሪ፣ ስለ እንደሱ አይነት ቆሻሻ ሴቶች ተናገሪ፣ ውጪና ተናገሪ። ሌዝቢያኖች ናችሁ ብዙዎቻችሁ። እናንተ ማለት ባል ሴት ለወንድ ልጅ አይደለም ቦታዎቻችን ናቸው። እሱ ብቻ ላስተካክልሽ ብዬ ነው። ሄጅሽ ላይ ቆንጆ ሴት ልጅ የተሰራችው ለወንድ ነው፣ ወንድ ልጅ የተሰራው ለሴት ነው። እኛ ክርስቲያኖች እኔ ለሷን አለም ፕሪች ማድረገው ፌሚኒዝም ያጠፋችኋል። አም ቴሊንግ ዩ ማይ ሲስተርስ የእውነቴን ነው የምነግራችሁ። በዘመናችሁ ሁሉ የምታለቅሱበት እንደ ታላቅ እህት ልንገራችሁ። እኔ የሴት ልጅ ተሟጋች ነኝ። እዚህ ጋር እኔን ማያውቀኝ ጥቂት ሰው ሊሆን ይችላል። ፍሮም 2018 በትዳራችሁ እንዴት እንድትከበሩ ሴቶች ባሎቻችሁ እንድታከብሩ፣ ባሎች ሚስቶቻቸውን እንዴት ማክበር እንዳል ብዙ ጀግና ሴቶች አስተምረናል። እንግዲህ ውዶች የዛሬ ቪዲዮ ይመስል ነበር። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። በየቀኑ የምለቀው ቪዲዮ ደርሳችኋል። ላይክ ማድረግ አትርሱ።